ልጆች 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 ምን ይላሉ? ተጀምሯል። እንዴት ናችሁ? ደህና እግዚአብሔር ይመስገን። ገበዝን አላዝ እንዴት ነህ? ደህና ነኝ። ደህና ነህ? ደህና ናችሁ? ደህና እግዚአብሔር ይመስገን። እሱ ማን ነው? ገዛኝ ማን? ገዛኝ ገዛኝ ገዛኸኝ ገዛኸኝ ጥሩ ነው። ጥሩ ስም ነው። እኔ ማን ነኝ? ማርቲ ገዛኸኝና መገዝሽ እንዴ ማርቲ እንዴት ነህ? ገዝሽ ይሄን ሰላም እዚያ ልጆች አደጉ ያደጉ እዚያ ላይ ማርቲ በጣም አሪፍ። ኩዊናችን ማን ነች? እንተዋወቃት። ሜሎና ጌቶ ሜሎና ምን ማለት ነው? የማርያም መቀነት ደስ አይልም? የማርያም መቀነት ዋው። ዳር ላይ ያለው አንበሳ ማንን በል? አላዛር ሀብታሙ ታዲያ እሺ አንተስ? ማክቤል ወንደሰን እንኳን ደህና መጣችሁ በድጋሚ። እስቲ የት እንደምትማሩ ስንተኛ ክፍል እንደሆናችሁና እድሜያችሁን እስቲ ንገሩን። እኔ መቀናና ማረው እድሜ 6 ነው። ወደ ኬጂ 3 ልገባ። ወደ ኬጂ 3 እሺ። አላዛርዬስ? እኔ 5 አመት 6 አመቴ ነው። ስንተኛ ክፍል ነህ? ኬጂ 3 ማክቤልዬስ? ኬጂ 3 ስንት አመት ነው? 5 አመት። እነዚህን ጥርሶች ማን ነው የወሰዱበት? እስቲ ያሳየኝ። የሉም እንዴ? የሉም። አረ ጎል ነው። እስቲ ለትንሱ ለገዛኸኝ አሳየው። እኮ እንትን ብሏቸው ነው። ምን ትራስ ስር ደብቃቸው ነው ወይስ ጣራ ላይ ወረወርካቸው? ማን እንድትወስደ ማን እንዲወስደው ነው ጣራ ላይ ወረወርከው? እንጃ እኔም አላውቅም። አይገርምም? እስካሁን አልነገሩኝም ጥርሴ ማንጋን። የኔ ግን ወልቆ ተመለሰ። ለምን ተመለሰ? እንጃ አታውቅም? ቅዳሜ እሑድ የረፍት ቀንሽ ላይ ምንድነው የምታረጊው? አነባለሁ፣ እማራለሁ፣ ጨዋታ እጫወታለሁ። የረፍት ቀኖች ላይ ቅዳሜና እሑድ ምን ታረጋለህ? እኔ የቤት ስራ ካለ እሰራለሁ። ምግብ ከበላሁ በኋላ ጥናቴን አጠናለሁ፣ እጫወታለሁ። ቢሮም ይገባል። ቆፍጠን እጠናለሁ፣ አነባለሁ፣ ከዛ ትንሽ ጫወታና ከዛ ወደ ጥናቴ እገባለሁ። ወደ ጥናት ትገባለህ? እኔ ግን ማለት ነው የጠጣኸው ለስላሳ አውቃለሁ። ምን ያስታውቅብሃል? ምንድን ነው የጠጣኸው? መሪንዳ፣ ፋንታ፣ ኦሬንጅ እና እቺን ጠርጋት አትገባም ነበር እንዴ? እናንተስ ምንድን ነው የጠጣችሁት? እኛ ፋንታ። ሜሎና? አላዛርዬስ? ፋንታ። እንግዲህ ዛሬ ቆንጆ ቀን ነው አይደል ያሳለፍከው? የት ነበር ሄዳችሁት? ታውቁታላችሁ ስሙን? የመጫወቻ የት ነበር ሄዳችሁት? ሜሎና ታስታውሳለች? እኔ ልንገራችሁ ነው ያውቃለሁ። ቆንጆ ቀን የት ነው ያሳለፋችሁት? ጋስት አይደል? ተጫወታችሁ፣ በላችሁ፣ ጠጣችሁ። እኔ ግን ከአቅሜ በላይ በልቼ ተጫውቻለሁ። አረ እባክሽ ምን በላሽ ካቀምሽ በላይ የሆነብሽ? እኔ በሉት ፒዛና ፋንታ። ግን ፒዛው ግን በጣም አስወፍሮኛል። አስወፈረሽ? ወይኔ በመብላት ነው እንዴ ቦርጭ የሚመጣው? አዎ። አረ እና ቦርጩን እንዴት ነው የምናጠፋው? እሺ እኔ ቸግሮኛል። ይሄው በልቼ አንቺ እኮ ቦርጭ የለሽም። አረ ታስሮ ነው እናቴ፣ ታስሮ ነው። እኔም ማለት አወቅሽ ምንድነው የሚያስረው ቦርጭን? ቦርጭ ቀበቶ ነው የሚያስረው። ቀበቶ ነው የሚያስረው። ጎበዝ። አሁን ምንድነው ማድረግ ያለብኝ ለመቀነስ? ሜሎና እኔ አላውቅም። እኔ ምግብ እየበላሁ ቀን በቀን ቦርጭ አደቀ። ምግብ እየበላሽ ቀን በቀን ቦርጭሽ አደገ? አዎ። እሺ ለማሚ እነግራታለን። እሺ ከአቅሟ በላይ አታብላት፣ አጫዋታችንም እነግራታለን። እሺ በጣም ይቅርታ ግን እንደዚህ አይነት ችግር ስላስገባንሽ። ችግር የለም። ተመስገን በይ። ተመስገን። አሜን። እንዲፈጭ ምን አደረግሽ? ምግቡ እንዲፈጭልሽ ምን? እንዲፈጭ? ቀነስ እንዲል
ቀነስ እንዲልማ ጨዋታ መራገጥ ነው ተራገጣችሁ አዎ ምን ተጫወትሽ ዛሬ እስቲ ዛሬ ተጫወትኩት መጫወቻ ቦታ መኪና መሽከርከርና ፈረስና መኪናን የተጫወትኩት በለው የጋስትን ጌሞች በጠቅላላ ጨርሳችሁት ነው የመጣችሁት አዎ አይገርምሽም ይገርማል እኮ ነው ከመብላቱ ይልቅ ጨዋታውን ነው የተጫወቱት ወይ ጉድ ዛሬ ከማን ጋር ነው የመጣችሁት እኔ ከአያቴ ጋር ስሟ ማን ነው አጸደ ጸጋዬ ዋው ደስ ይላል ሜሎናስ ከማን ጋር ነው የመጣችው ከእናትሽ ጋር ማን ነው ስሟ ቢራራ ናይስ ካጎቴ ወንድም ጋር ቆይ እናስብ ካጎቴ ወንድም ጋር የአጎትክ ወንድም ማለት ያንተ አባት ማለት ነው እና ማን ነው ጓደኛው እሺ አጎት ስሙ ማን ነው አጎቴ ሚሊዮን የሚሊዮን ወንድም ማለት ስሙ አማን እና አሁን አማን ነው የመጣው እሺ ነው የአጎት አማን ታዲያ ላንተ ምን እንጃ እስቲ ከማን እንጀምር ማን ነው ልዩ የሆነ ተሰጥሮ ያለው የሚያሳየን ሜሎና ምንድነው የምታሳየኝ ዘፈንና ባህላዊ እስክስታ እሺ ዘፈንና ባህላዊ እስክስታ እኔ መዝሙር እንቆቅልሽ ናይስ ምን አውቅል አይኗን ተኩላ ገበያ ምትወጣ በቆሎ ማክቤል ታቋል አላዛርስ ትንሱዬ አይ እውነቷን ወይ በቆሎ ስለተወደደ ይሆናል አይኗን ተኩላ ምትወጣ በቆሎ ነው አትኳልም የትኛው ናት ምትኳል ሱፍ አይደለም እንደዚህ ክብ ነገር በቆሎ ልትሆን ብላ ያልሆነች ሽሮ አይደለም ዳቦ ቆሎ የኔ ፍቅር ዳቦ ቆሎ አይደለም ይበቅላል እንዴ በባ ነው የሚጀምረው ባልዲ ሊሆን ይችላል አዎ ኩል ተቀብታ ገበያ ምትወጣ ታዲያ ሰው ይዛ ትሄደለም እንዴ ማንን ነው ሰው ባልይዞ በውሃ ተሸክሞ እዚህ ጋር አድርጎ ይሄደለም እንዴ ገበያ እና ባልዲ ኩል ማድረግ ጀመረች እንዴ አዎ እኔ ግን እዚች ጋር ቀባታለሁ ትቀባታለሽ እሺ ጎበዝ ሌላ ተኩሎ የሚወጣ ማን አለ በባ ነው የሚጀምረው ባቄላ እሺ እንዴት ነው ለቀል ዋው አንደኛ ዘፈኑ ደግሞ ይቅራል ዘፈኑ አቅርቢው ጨፍሪ በደም ሜሎ እንዝራሜ ሰብ ጨፍሪ በደም የኔ ፍቅር እንደ ሻማ አልታየልሽ አዲስ ሰማ አቤት ወገብ ሲከተማ ስጠብቅሽ የሽማ እመምዶ ተኩብ ጫማ ከኔው ልበሽማ ሰብ swag ነው ከምን ሰብ yes
ጎበዝ እሰይ እንቆቅልሽ ምን አቀልሽ መሬት መልስ መሬት ምትልስ ውሻ ድመት መጥረጊያ ማን መጥረጊያ ሌላ አለ ሌላ እኮ ያሰብኩ ነበር እኮ ሌላ እስቲ የሆነ ነገር እስቲ ያሳየኝ ባሩት በቀቀል ወጥሻለው ቀን በቀን ያ ታንገታ አረንጓዴ ነው አንገታ ቢጫ ቀቀለም እንደሷም ያምር በፈላ ባሩት ተነሺ በየጫካው ስትነሺ ልጆች ተነሱ እንደ ባሩት ተነሱ ዳንስ 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 እኮ ዳንስ ነው ናይስ ዳንስ አትችልም ወይ ጉድ አሁን አላሳብ እኔ ማቀርብላችሁ መዝሙር ነው እሺ መነጽር አድርጋ ሙስበላ ሚጣጋ ሄዳ ማንጎ ስበላ ምስስ በላ ሞላባ ሶዳ ሞላባ ያጎቴን ወንድም ለማየት በጣም ጓጉቻለሁ ወላጆችን እንጥራ መልካም ወላጆች የወላጅ አጎት አንቺ ወይኔ ወረድላት ማክቤሊ ያጎቴን ወንድም እውነት ስላገኘንሽ በጣም እጅግ ደስ ብሎናል አረንተዋል መክሊት አሰፋ እባላለሁ መክሊት አሰፋሽ የማክቤል እናት አንተ እናትህ ነው ያጎቴ ወንድም ያለው አይ ጧት ያመጣኝ እሱ ነው አጋጣሚ እኔ ስራ ስለነበርኩ አይ በጣም አሪፍ ሶ ማሚ ማን ትባላለች ስሟ መክሊት አሰፋ እሺ የሜሎና እናት ቢራራ እሺ አጸደ ጸጋዬ ያላዛር አያት እንኳን ደህና መጣችሁ እንኳን አብራችሁ ስለዚህ አሁን ልጆችን እንሸኝ እሺ ባይ ባይ ወላጆች በድጋሚ ስለመጣችሁ በጣም ነው የምናመሰግነው ወላጆች ልጆቻችሁ እንዴት አይነት ባህሪ ነው ያላቸው እስኪ ትንሽ ስለ ልጆቻችሁ ግለጹልን አላዛር ዝምተኛ ነው ካልመሰለው ምንም ነገር ማድረግ አይፈልግም ተጫዋች ነው ሰው ተወዳጅ ነው ሰው ይወደዋል ተግባቢ ነው እስከሚግባባ ግን ችግር አለ ዝም ነው የሚለው ዝም ብሎ ማየት ነው እና ትንሽ ቤት ውስጥ ይጫወታል በተለይ እኔ ጋር ሲመጣ ለየት ያለ ባህሪ ያለው ከኔ ጋር በጣም እንግባባለን ሜሎና ጨዋታ ትወዳለች ከሰው ጋር በጣም ቶሎ ነው የምትግባባው እና ቤት ውስጥ ደግሞ መጨፈር መስፈር እንደዛ ማክቤል መጻፍ ይወዳል ዝምተኛ ብዙ ዘፈን ጫጫታ ነገር አይወድም ትንሽ ይረብሻል ማለት ያለው ካልሆነ እሺ አይልም በተረፈ መጻፍ ነገር ይወዳል ፊልም ይወዳል ልጆቻችሁ እንግዲህ ትንሽ ተጠፋፍታችሁ ነበር በሰላም አግኝታችኋታል አይደል ጋስት ነበር የሄዱት ከኛ ጋር ጥሩ ጊዜ አሳልፈዋል ፕሮግራሙ ልጆቻችን ምን ሊሉ ይችላሉ ነው ትክክለኛው መልስ መሆን የለበትም ልጆቻችሁ ምን እንደሚሉ እናንተ ካወቃችሁ ነጥብ እንሰጣቸዋለን ማለት ነው አጫውታችን ምን ታስቀምጥላችኋለች መሰለሽ ጅንጅብልና ኮሮሪማ ከዛ እነዚህ ምንድናቸው ብላ ትጠይቃቸዋለች እሷ የምትፈልገው ስማቸው ነው ልጆቻችሁ ምን ብሎ ሊመልሱ ይችላሉ ይሄ ጅንጅብል ነው ምናልባት ኮሮሪማው ላያውቀው ይችላል ምን ሊለው ይችላል አላውቀውም ምን ሊለው ይችላል ሶ ጅንጅብሉን ጅንጅብል ብሎ ከጠራው ኮሮሪማውን ምን ይለዋል ኮሮሪማ ካላል ምን ሊለው ይችላል እንደ በግምት ቅመም ሊል ይችላል ቅመም ጅንጅብልና ቅመም በጣም አሪፍ ምን ልትል ትችላለች ዝንጅብል ታውቃለች ኮሮሪማ ግን የምታውቅ አይመስለኝም አታውቅም ዝንጅብል ትላለች እኮ አላውቅም ነው የምትለው እሱ ይሁን ኮሮሪማው የቂቤ ቅመም ትል ይሆናል የቂቤ ቅመም ልትል ትችላለች ኮሮሪማው ነው እሺ ዝንጅብል ሊያውቅ ይችላል የኮሮሪማ ማንንም አያውቅም ብዬ ነው ማለት ስለዚህ ምን ብሎ ሊመልስ ይችላል ዝንጅብል ከዛ ሁለተኛው ነው ያውቀው ከማክቤል እንጀምራለን አሁን እዚህ ጋር የተቀመጠልን እና ይሄው እስኪ ስማቸውን ንገረኝ ዝንጅብል እሺ ረስተኸዋል እሺ
የሚጫወቱትን አይሻቸው? እስኪ ስማቸውን ንገሪኝ። ዝንጅብል፣ እሺ ኮረሪማ። ጎበዝ ልጅ። እንዴት አብረን ባለሙያ ናት በጣም። እንዴት ነው እናንተ ቤት ቅቤ በጣም ይሰራል? አሃ በጣም አሪፍ አውቀዋለች። አውቀዋለች። እሺ እንቀጥል። እዚህ ጋር የተቀመጠልን አይተካል? እስኪ ስማቸውን ንገረኝ። ቅርንፉድ፣ እሺ ዝንጅብል፣ ይሄኛው እሺ ኮረሪማውን ዝንጅብል፣ ዝንጅብሉን ደግሞ ቅርንፉድ። በጣም አሪፍ በጣም አሪፍ። ለሶስት አጫዋቿ ማንከሽከሻና ማራገቢያ ታሳያቸዋለች። ምን ብለው ሊመልሱ ይችላሉ? ያውቁታል አያውቁትም? ሊያውቁት ይችላሉ። ያውቁታል፣ ያውቀዋል። ማግቢያ ያውቀዋል። ቡና መቆያና ማራገቢያ ሊል ይችላል። ቡና መቆያና ማራገቢያ የሜሎና ማንከሽከሻን ማራገቢያም ትላለች። ማንከሽከሻን ማራገቢያም ትላለች። ታውቃለች። እሺ ያላዘራ ከሽከሻ ሊል ይችላል። እሺ ይላል። ማርገብገቢያ ይላል። ማራገቢያ ማራገቢያ ይላል። እሺ እነዚህን አያቸው? አዩዋቸው። ምንድነው ይሄ? እስኪ ምንድነው ይሄ? ያዘው እስኪ። ቡና፣ ጎበዝ። ማንቆርቆሪያ፣ ማንቆርቆሪያ፣ ማንቆርቆሪያ። እሺ እሺ። እቺኛዋስ? ያዛት። ማራገቢያ፣ ማራገቢያ፣ ማራገቢያ። ዋው ጥሩ ነው። ማራገቢያውን መልሷል። ማንከሽከሻውን ማንቆርቆሪያ ብሏል። በጣም አሪፍ። እሺ እንቀጥል። ይሄን አየሽው? እስኪ ያዡ። ምንድነው ይሄ? ማንከሽከሻ፣ ማንከሽከሻ። ጎበዝ ልጅ። እሺ እቺኛዋስ? ማራገቢያ፣ ማራገቢያ። ተመልሷል። በጣም አሪፍ። እሺ የማክፌልን እስኪ እቺን ያዛት እንካ። ይኸው ያዘው። ምንድነው? እንጃ አላውቅም። ታውቀው? ስሙንም አታውቀው? እሺ ይሄኛውስ? ማራገቢያ፣ ማራገቢያ። ድምፅነቱ ደስ ሲል ይሞታል እንዴ ካሳወቀ። በጣም አሪፍ። ማራገቢያውን ግን ሶስቱም መልሰዋል። ትክክል። እሺ ሶስተኛውና የመጨረሻው ጥያቄ ከማለፋችን በፊት እንቅስቃሴ ላይ እንዴት ናቸው ልጆቻችሁ? ያው ሜሎና ትጨፍራለች እናውቃለን። ውዝዋዜ በቃ ሌላ እንዴት ነው? ስፖርት ላይ እንቅስቃሴ ወክ ይወጣሉ? እንዴት ነው? ብዙም አይደለም። ጨዋታ ሩጫ ምናምን ጨዋታ ይጫወታል፣ ይሮጣል። ማለት መቀመጥ አይወድም። በርግጥ ያው ግን ብዙ አይደለም። ያላሰራያት ኳስ ይጫወታል። ኳስ በጣም ይወዳል። የመጨረሻው ጥያቄ አጫዋታችን ምን ትላቻችሁ? የምትወዱት ስፖርት ምንድን ነው ብላ ትጠይቃቸዋለች። ልጆቻችሁ ምን ብለው ሊመልሱ ይችላሉ? የሜሎና ናት። ገመድ ነው የምትዘለው። ገመድ። እሺ ማክቤል? ኳስ የሚል ይመስለኛል። ኳስ። አላዛር? ኳስ። እስቲ መጀመሪያ የሜሎናን እናያለን። እስቲ የምትወጂውን የስፖርት አይነት ንገሪ። ኩቻፕ፣ ጎበዝ። ፑሽአፕ ማለት ነው። እንዴት ነው የሚሰራው? እንደዚህ በለው። ጎበዝ። ነይ ሃይ ፋይቭ። ሶስት ኩቻፕ። አሁን ሶስት ኩቻፕ ልስራ? አዎ እሺ። ሶስት ኩቻፕ ነው ደግሞ ፑሽአፕ አይደለም። ኩቻፕ በቃ አንድ ነው። ኩቻፕን ግባው። ያው ነው። እሺ ያዘበለ ሶስት ኩቻፕ። እሺ አንድ ኩቻፕ፣ ሁለት ኩቻፕ፣ ሶስት ኩቻፕ። አፏ ሲጣፍጥ። ኩቻፕ እቤት ትሰራለች ፑሽአፕ? አዎ ትሰራለች። አልገመትሽም? ግን እሷ ከአባቷ ጋር ነው የምትሰራው። ብቻዋን ገመድ ነው የምትጫወተው። ገመድ ነው የምትወደው። ግን አልመጣልሽም ጭንቅላት? አልመጣልኝ ነበር። በጣም አሪፍ። ኩቻፕ ተመችቶኛል።
እስኪ የምትወደውን የስፖርት አይነት ንገረኝ። እንትን ምን የስፖርት ሩጫ ሩጫ ነው የምትወደው? መሮጥ ትወዳለህ? እስኪ ደግሞ አሁን የምትወደውን የስፖርት አይነት ንገረኝ። ኩሻፕ ኩሻፕ ነው የምትወደው? እውነት? እንዴት ነው የሚሰራው ግን? አሳየኝ እስኪ እንዴት እንደሚሰራ። እሺ ረረረረ ጎበዝ ልጅ። በቃ ይበቃል። ጎበዝ። ዛሬ በኩቻፕ አልተቻሉም። ማሚ ያላዛራት ኩሻፕ ይሰራል? ኳስ ሲሰራ ላይ እንትን ገብቶ ነበረ የተወሰነ ጊዜ አሞት ትቷል። ምናልባት እሱን አስታውሰው እንጂ ኳስ ነው የሚጫወተው በእውነት። ለማንኛውም ልጆቹን ይዘን ውጤቱንም ይዘን እንመጣለን። እንኳን ደህና መጣችሁ ልጆች። እንኳን አብራ ደረሰን። ጎበዞች። እዚህ ጋር እንግዲህ 3 የተለያየ ስጦታዎች አሉ። ግን ልጆች ለኛ ሁሌ ስንተኛ ናቸው? አንደኛ። አይሰማም። ስንተኛ? አንደኛ። ያው ግን ጨዋታ ስለሆነ አንድ አሸናፊ ይኖራል ማለት ነው። ግን 3 የተለያየ ስጦታዎች ነው የምንሰጠው። አዘጋጅተናል። እስቲ ትንሱዬ አንዷን ተቀበለኝ ልስጥ። እስቲ የመጀመሪያ ስጦታችን ዋው ቦል እንዴ! እኔ እንጃ እንዴ ያምርብኛል። ምን እንዳለው አይተዋል? ይኸው ፊሽካም አለው። ከዚህ በኋላ ምንድነው የምታደርገው? ዝናብ ሲመጣ ቆይ አንዴ ዣንጥላ ላይ አንዴ ትልና ዝርግት እቺን ላጥታልና ምን ዋው ወይስት ለአላዛርና ለማክቤል ከዛስ ማክቤል ይኸው የኔ ፍቅር ወደድከው? እድግ በልሽ። የዛሬ አሸናፊያችን ማናት? ሜሎና። የኔ ፍቅር እንግዲህ እዚህ ጋር በስማ ምን ይታይሻል? የህፃናት አሻንጉሊት። የህፃናት አሻንጉሊት። ኧረ እቺ ትልቅ ሴትዮ ናት። ትልቅ ሴትዮ አሻንጉሊት ናት። የትልቅ ሴትዮ አሻንጉሊት። ጎበዝ። እዚህ ጋር አሻንጉሊት አለ፣ ልብስ አለ፣ የፀጉር ማበጠሪያ አለ፣ በስማም ቦርሳ አላት። አታምርም? በጣም ታምረው እንዴ! በጣም ነው የምታምረው። ታምራለች። እሺ ሜሉናዬ ምን ነው ጠጋ ጠጋ አልሽ? ቆይ አላስመርጥሽ። ኦ ማይ ጋድ እሺ ከዚህ መጫወቻ እና ከ6 ወር አስቤዛ ከ6 ወር አስቤዛ ወይ ይሄ አስቤዛ ይሻልሻል? ለምን ቅርብኛ አስቤዛ ይሻል። ለምን አስቤዛ ይሻልሻል? አትፈልጊ? በቃ ማሚ ትገዛልሻለች። በቃ ይሄ እሺ። ጎበዝ የኔ ፍቅር። የአላዛር አያት እስኪ የተሰማሽን ነገር ደስ ይላል። ልጆች ፍላጎታቸውን ማሟላት እሱ ደስ ይላል። በቃ ፈልጎ ነበር። እዚህ ጓደኛው መጥቶ ነበር ሲያይ አንቺ ነሽ ከኔ ጋር የምትሄጂው እዛ መሄድ ፈልጋለሁ አለ። ደስተኛ ነው። ደስ ብሎኛል። ዋው በጣም ደስ ይላል። ምንም ደስ ይላል። በቃ ልጅ ደስ ስላለው እዚህ መጥቶ በይበልጥ ደግሞ ራሱን ፕሮግራማችን ሲያይ በጣም ደስ የሚለው ይመስለኛል። የሚደሰት ይደሰታል። ደስ ብለዋል አይደል ማክቤልዬ? እሺ የሜሎና እናት እኔም በጣም ደስ ብሎኛል። ሁሌ ነበረ ፕሮግራሙን ያየች ይዘሽን ሂጂ የምትለኝ መታ ተደስታለች፣ አሸንፋለች። በጣም ደስ ብሎኛል።
ወላጆች አክብራችሁን ስለመጣችሁ በጣም ነው እናመሰግነው። ልጆች አቤት ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን የዛሬ ፕሮግራም ይሄንን ይመስል ነበር። ቀሪ የእሑድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም ቀን፣ መልካም ቆይታ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።